ሰላም እንዴት ናችሁ? የሸጋው ኤፌክስ ተማሪዎች ነው። አሁን ደግሞ በአምስተኛው ፓርት ወይ ደግሞ አምስተኛው ቪዲዮ ተገናኝተናል ማለት ነው። ዛሬ የምናየው ስለ ዲቨሎፒንግ ትሬዲንግ ፕላን ማለት ነው። የትሬዲንግ ፕላን ወይ ደግሞ የትሬዲንግ እቅድ እንለዋለን ማለት ነው። ሶ ይህ ስንል ምን ማለታችን ነው? አንድ ሰው አጭርም ረጅምም እቅድ ይኖረዋል። ለምሳሌ አጭር እቅድ ከምንላቸው አንድ ሰው ከእንቅልፉ ተነስቶ ቀኑን ሲጀምር እቅድ አለው። ይህን አድርጋለሁ፣ እንዲህ ከሆነ እንዲህ አድርጋለሁ ምናምን ብሎ እቅድ ያዘጋጃል። ዘሴም አስትሩ ምን እናደርጋለን እኛ ትሬደሮችም ትሬዲንግ ፕላን አለን ማለት ነው። ምክንያቱም ያለ ፕላን ያለ እቅድ ጀስት ጋምብለሮች ስለሆን ማለት ነው። ስለዚህ ምንድነን እኛ ትሬደሮች ነን። ትሬደር በመሆናችንስ ምን መሆን አለብን? በእቅድና በእቅድ መመራት አለብን ማለት ነው። ሶ ይህ ሲሆን ትሬዳችንም ከመስገብገብም የሚመጡ ሎሶችንም እንቆጣጠራለን ማለት ነው። በዚህ ሳምንት $100 እሰራለሁ ካልኩ $100 ከሰራሁ አለቀ። ከዛ በላይ አልሄድም፣ ከዛ በታችም አልወርድም ማለት ነው። የሰማስትሩ በዚህ ሳምንት $10 ብቻ ነው መክሰር ያለብኝ ብለን የምናስብ ከሆነ $10 ምን እናደርጋለን ማለት ነው። $10 ከከሰርን በኋላ ሌላ ፖዚሽን አንከፍትም። ምክንያቱም ሌላ 10 ወይ ደግሞ $20-30 ላለመክሰር ማለት ነው። ሶ ይሄኛው ነው ዘሜን ቲንግ የትሬዲንግ ፕላኑ ማለት ነው። ስለዚህ ዘ ሜን ኮምፖነንት ኦፍ ስትሮንግ ትሬዲንግ ፕላን የምንላቸው ነገሮች አሉ። በጣም ጠንካራ የሆነ በጣም ስትሮንግ የሆነ ትሬዲንግ ፕላን ሜን ኮምፖነንቶች አሉ ወይ ደግሞ ክፍሎች አሉት። ውቅር ነው ማለት እነዚህ ውቅር ነው ማለት እንችላለን። ዘ ፈርስት ቲንግ ኢዝ ክሊር ጎል ሴቲንግ ማለት ነው። ጥርት ያለ ጎል ሊኖረን ይችላል። ጥርት ያለ አላማ ሊኖረን ይገባል ማለት ነው። ይህ ስንል ምን ማለት ነው? ጀስት በዚህ ሳምንት $100 እሰራለሁ ካልኩ በቃ $100 ነው። $10 ከስራለሁ ካልኩ $10 ነው። ከዛ በኋላ ግን $100 አተረፍከና $100 በላይ ሄዳለሁ ማለት አትችልም። ምክንያቱም አንዱ የትሬዲንግ ፕላን ውቅር የሆነ ወይ መዋቅር የሆነው ክሊር የሆነ ጎል ሴት ስላደረግ ነው ማለት $100 ማትረፍ ስለሆነ $100 ነው። $100 ስላችሁ በጣም አሳነሳችሁ የምታዩት ሰዎች $100 በሳምንት ማለት ኦልሞስት ቼኖች ላይ አሁን ስንት $1 ነው የሚሸጠው? ኦልሞስት ከብላክም በላይ ነው የሚሸጠው ማለት ነው። ኦልሞስት አሁን ባለው ሬት ወደ 18,000 የኢትዮጵያን ብር ማለት ነው። ሶ በጣም አሳነሳችሁ ትንሽ አድርጋችሁ እንዳታዩት ለማለት ያክል ነው። በሳምንት 18,000 ማለት በአራት አባዙት ማለት ነው። አይ ቲንክ ሶ ወደ 18 በአራት ስናባዛው 20,000 በለው 20 ወደ 80 ላይ 8 ወደ 72,000 ብር በወር አይ ቲንክ ሶ ካልተሳሳትኩ ማትሱን ማለት ነው። ይሄን ያክል አሳንሳችሁ እንዳታዩት ለማለት ያክል ነው። ሶ ይሄንን ሳምንት $100 እሰራለሁ ካልክ $100 ፕላን ስለሆነ $100 በላይ መሄድ ማችልም በታች ማረጋችን $100 ካሳካ በኋላ በቂ ነው። $10 ከስራለሁ ካልክ ደግሞ $10 በላይ መክሰርም የለብህም። $10 ካልሞላ ኪሳራህ ደግሞ ስቲልና ትሬዶችን $10 ኪሳራ እስኪሞላ ድረስ መቀጠል ትችላለህ ማለት ነው። ዚስ ኢዝ እንትን የሚሰራበት ፈንድዶች የሚሰሩበት ወይ ይሄን ስለሆነ ማለት ነው። ሶ ፈንድዶች ኦልሞስት ፈንድ አካውንት እና ሪል አካውንት ወይ ደግሞ ላይቭ አካውንት የሚባል ነገር አለ። ሶ እንደ ጀማሪ ትሬደር $20 ወይ ደግሞ $30 ሊሆን ይችላል እጃችሁ ላይ ያለው ማለት ነው። ሶ ይሄን ፈንድ ብትገዙበት $2,500 $5,000 የስንት $10,000 እንደዛ አይነት ፈንዶች አሉ። እነዚህ ምን ማለት ነው? ላይክ ትከፍሉና ትፈተናላችሁ። ሩልና ህግ አላችሁ። እሱን ፈተና ተፈተናችሁ ካለፋችሁ ምን ይሰጧችኋል? ሁለት ፌዝ አለው ወይ ደግሞ ሁለት ክፍል አለው። የመጀመሪያው አይ ቲንክ ሶ 8% ማሳደግ ነው የአካውንቱን። ሁለተኛው ደግሞ 8% የአካውንቱን ማሳደግ ነው። 5% የአካውንቱን ማሳደግ ማለት ነው። ሶ ይሄንን ካሳካችሁ ህጎች አሉ፣ ደንቦች አሉ። እነዛን ካላከበራችሁ አካውንታችሁ ብሪች ይሆናል ወይ ደግሞ ይፈነዳል ማለት ነው። ወይ ብሎ ታርጉታላችሁ ወይ ታጡታላችሁ አካውንት ማለት ነው። ሶ ይሄንን ህግ ደንብ ተከትላችሁ ትሬድ አድርጋችሁ ሁለቱን ፌዞች ካለፋችሁ ያው ሰርቲፋይድ የሆናችሁ ፈንድ ትሬደሮች ትሆናላችሁ ማለት ነው። ሶ ከዚህ በኋላ በህግና ደንብ መሰረት ተመርታችሁ የምትሰሩት ፕሮፊት ስፕሊት ተደርጎ 80-20 ወይ 90-10% ማለት ነው። 80% ለእናንተ 20% ለነሱ እንደየብሮከሩ ማነው እንደየ የፈንድ አካውንት ይለያያል እንደየድርጅቱ ማለት ነው። ኢኩዊቲ ኤጅም ሊሆን ይችላል፣ ፈንድ ኔክስትም አልፋም ሊሆን ይችላል፣ ይለያያሉ።
እንትን የሚያደርጓቸው እና በዚህ መሰረት ነው የሚሰራው። ለዚህ ነው ስፔሲፋይ የሆነ ስቶፕ ሎስ ይኖራችሁ የሚባለው ማለት ነው። በቀን መክሰር ያለባቸው አማውንት እዛ ጋር የተቀመጣለ። ከዛ በላይ ከከሰራችሁ አካውንት ብሪች ይሆናል ማለት ነው። ኦቨርኦል ደግሞ ኢንጀነራል መክሰር ያለባችሁ አማውንት አለ። ከዛ በላይ ከከሰራችሁ አካውንታችሁ ብሪች ይሆናል ማለት ነው። ለዚህ ነው ክሊር የሆነ ጎል ሴት አድርጉ የሚባለው ማለት ነው። ሁለተኛ ትሬዲንግ ስትራቴጂያችሁን ነው። ስትራቴጂያችሁን ጠንቅቃችሁ ማወቅ አለባችሁ። የአንድ ትሬዲንግ ፕላን ዋናው መዋቅር ነው የምንለው ትሬዲንግ ስትራቴጂ ነው ማለት ነው። ትሬዲንግ ስትራቴጂያችሁ ላይ ያን ያክል የማትተማመኑ ከሆነ ትሬዲንግ ፕላናችሁም የተልፈሰፈሰ ይሆናል ማለት ነው። ፕላስ ደግሞ የምታወጡት አውትካምም እንትን ይሆናል ማለት ነው። የተልፈሰፈሰ አውትካም ይሆናል፣ ኪሳራ ብቻ ይሆናል ማለት ነው። አዚስ ታይም ምን ትሆናላችሁ? እናንተ ተስፋ መቁረጥ ትጀምራላችሁ ማለት ነው። ዛትስ ዋይ ሸጋዊ ፊክስ ኢን ጀነራል በምታዩት ትንሽ ብር ሜንቶርሺፕ የጀመር ነው ማለት ነው። የሰው ልጅ ከትንሽ ጀምሮ ራሱን እየጨመረ እያሳደገ ይሄዳል። አሁን እናንተ እንደ ጀማሪ ትሬደሮች ከሀስከፕ የሚያሳያችሁ ትሬደር በጣም ውስን ነው ማለት ነው። ፕላስ ደግሞ እንደዚህ ራሱን የሰራለትን ስትራቴጂ በደንብ እንደዚህ የሚያስረዳ ሰው በጣም ውስን ነው ማለት ነው። ይህ ማለት ነው አሁን አይሲቲም ሌላ ኤስኤምሲም ኮርስ እንደዚህ ሴል የሚያደርጉ ወይ ደግሞ የሚያስተምሩ አስተማሪዎች ወይም ሜንቶርሽፕ የሚሰጡ ልጆች አሉ። እነዚህ ልጆች ለራሳቸው ሰርቶላቸዋል አልሰራላቸውም እግዚአብሔር ነው የሚያውቀው። እኔ ግን ስለሰራልኝ የኔን ስትራቴጂ ደግሞ እናንተም ተምራችሁ ጥሩ የሆነ አውትካም ጥሩ የሆነ ውጤት እንድታገኙ ነው እኔ ስቲል ነው እየለፋለሁት እና ትሬዲንግ ስትራቴጂ አንድ የትሬዲንግ ፕላን ዋናው ሄርት ነው ወይ ደግሞ መዋቅር ነው ማለት እንችላለን ማለት ነው። መች ትሬድ ማድረግ እንዳለብን አንደር ዋት ኮንዲሽን ትሬድ ማድረግ እንዳለብን ክሊር የሆነ ስትራቴጂ ማለት ነው። ምን ሲኖር እንገባለን፣ ምን ሲኖር እንወጣለን። የምንገባበትና የምንወጣበት ቦታ አለ። ትሬድ እንዴት ነው የምንገባው፣ እንዴት ነው የምንወጣው ፕራክቲካል ስንደርስ በደንብ ማስረዳችሁ ይሆናል። ከዚህ በፊት የነበረው ቪዲዮም ላይ ገረፍታም ቢሆን አሳይቻችኋለሁ ማለት ነው። የኢንዲኬተሮች ጥቅም፣ የኮንፍሉዌንሶች ጥቅም በትንሽ ደረጃም ቢሆን አሳይቻችኋለሁ ማለት ነው። እና ስትራቴጂያችን ጠንቅቀን የምናውቅ ከሆነ አንደር ዋት ኮንዲሽን ነው ይሄንን ትሬድ የምገባው ማለት ነው። ይሄን ካሟላለኝ ባይ ፖዚሽን እገባለሁ። ካላሟላስ ወደዚህ የሚያደላ ከሆነ ወደ ሴል የሚያደላ ከሆነስ ይሄን ስላየው ይሄንን ትሬድ ሴል እገባዋለሁ ብለን እናስባለን ማለት ነው። በዚህ መልክ ነው ትሬዲንግ ስትራቴጂያችን አንድ የፕላናችን አካል ሊሆን የሚችለው ማለት ነው። ፕላስ ተጨማሪ ነገሮች አሉ ማለት ነው። ክሊር የሆነ ስትራቴጂ ሳይኖራችሁ ሲቀር ስትራቴጂ የምደባላልቁ ሲሆን ስትራቴጂያችሁን ደግሞ በደንብ የማታውቁት ሲሆን ወይ ያልተረዳችሁት ሲሆን ወይ የሆነች ነገር ትይዙና በዛች ብቻ ትሬድ ላድርግ ስትሉ ምን ይሆናል ማለት ነው? ኢሞሽናችሁ ላይ ችግር ያመጣል ማለት ነው። ጀስት እናንተ ምን ትሆናላችሁ? ጋምብለሮች ትሆናላችሁ ማለት ነው። በቃ ወደ መሰለ መገመት ማለት ነው። ማርኬቱን በስትክክል ተረድተው ሳይሆን ትሬድ የምታደርገው በቃ ወደ መሰለ ትሬድ ማድረግ ይሆናል ማለት ነው። በኩዊክሊ ወይ ደግሞ በአጭር ጊዜ ምን ታደርጋላችሁ? ያላችሁን መኒ ሉዝ ታደርጋላችሁ ማለት ነው። ይህ ነው የትሬዲንግ ስትራቴጂ ዋና ሄርት ነው የምንለው ማለት ነው። እናንተ ትሬዲንግ ስትራቴጂ አለን ስትሉ ወይ ደግሞ ተረተነዋል ስትሉ ምን ማለት ነው? ምን አይታችሁ ነው ኢንተር የምታደርጉት? አንድን ፖዚሽን አንድን ትሬድ ምን አይታችሁ ነው ኢንተር የምትሉት? ይህንን በሰፊው ፕራክቲካል ክላስ ላይ የምናየው ይሆናል ማለት ነው። ኢንተር የምናደርገው ምን አይነት ኮንፍሉዌንሶችን ስናይ ነው? ምን አይነት አመልካች የሆኑ ነገሮችን ስናይ ነው የምንገባው የሚለው ስትራቴጂያችን ግልጽ አድርጎ መንገር አለበት። እኛ ደግሞ በግልጽ ደግሞ መረዳት አለብን ማለት ነው። ኤግዚት የምናደርገው የት ነው? ከዚህ በፊት ያሳየኋችሁ ትሬዶች ኢንተር የምናደርግበት በትንሽም ቢሆን በገረፍታም ቢሆን እንዴት በኢኤምኤን ተጠቅመን ትሬድ ገብተን ፕላስ ሌሎች ኮንፍሉዌንሶችን ጨምረን ትሬድ ገብተን ስቶፕ ሎሳችን የት አስቀምጠን ቲፒያችን የት ማስቀመጥ እንዳለብን ወዘተረፈ በደንብ አሳይቻችኋለሁ። ፕራክቲካል ሴሽንም ደግሞ በደንብ አሳያችኋለሁ። አብረን ደግሞ የምናደርጋለን ትሬድ ስናደርግ ደግሞ እናየዋለን ማለት ነው። ሁለተኛው ደግሞ አንድ ኮምፕሊት የሆነ ወይ ሙሉ የሆነ ትሬዲንግ ስትራቴጂ አለው የሚባለው
ቴክ ፕሮፊት ፕሌስመንት ነው ማለት መች መግባት እንዳለብህ መች መውጣት እንዳለብህ እዚህ ጋር መች መግባት እንዳለብህ ካሳየህ መውጣት ያለብህን ቦታ ማሳየት አለብህ። ምክንያቱስ ኦልሞስት ቴክ ፕሮፊትህን ወይ ደግሞ ቲፒህን በስትክክል ማታውቅ ከሆነ ተመልሶ ጫፍ ደርሶ ወደ ታች ተመልሶ ደግሞ ስቶፕ ሎስን ስለሚነካው ማለት ነው። መች መግባት መች መውጣት እንዳለብህ በስትክክል በግልጽ አድርጎ የሚነግር ስትራቴጂ መኖር አለበት። አንተም በግልጽ መረዳት አለብህ ማለት ነው። ታይም ፍሬም አላይመንት የሚባል አለ። አሁን ለምሳሌ ስካልፐሮች አሉ። አንድ ከ1 ሚኒት እስከ 15 ሚኒት ያሉት ቻርት ካንድልስቲኮችን ዩዝ የሚያደርጉ ማለት ነው። ያንተን ስትራቴጂ ደግሞ ምን አይነት ታይም ፍሬም እንድትጠቀም አለው ያደርግሃል ማለት ነው። እንደኛው አሁን የማስተምራችሁ ስትራቴጂ ከዊክ እስከ 4 ሃወር ነው አናላይሲስ የምናደርገው ማለት ነው። ኢንትሪያችን ደግሞ ስቶፕ ሎሳችንን ለማጥበብ ወደ ታች እየወርን እስከ 1 ሚኒትም ልንሄድ እንችላለን ማለት ነው። ኮንፍሉዌንስ የምናገኘው ወይ ደግሞ መጨረሻ ላይ ማረጋገጫ የምናገኘው መሽ ላይ ሲሆን ነው። ወደ 15 ሚኒት ሲሆን ደግሞ ማረጋገጫችን እናያለን። ከዛ በኋላ ደግሞ ኢንትሪያችን ነው የምናዘጋጀው ማለት ነው። የመጨረሻው ደግሞ ትሬዲንግ ሃወርስ ማለት ነው። የኛ ስትራቴጂ እኔ ማስተምራችሁ ስትራቴጂ የሚፈቅድልን ትሬዲንግ ሃወር ማንና ማን ነው ብያቸዋል ከዚህ በፊት ለንደን እና ኒውዮርክ ሴሽን ማለት ነው። ለምን ከተባለ በመጀመሪያ ደረጃ እንደ ፔሩ ይለያያል ማለት ነው። እናንተ እንደ ጀማሪ ሞክሩት ያልኳችሁ ፔር ወይ ደግሞ እንድትሞክሩ የምመክራችሁ ፔር ዩኤስዲ ጄፒዋይ እና ከእንደዛ አይነት ፎሬክስ ሲሆኑ ወይ ደግሞ ከረንሲዎችን ነው ጀምሩ የምላችሁ። እነዚህ ከረንሲዎች ሃይሊ ቮላታይል የሚሆኑት መሽመሽ ነው። ጄፒዋይ የጃፓኒያን ስለሆነ ጃፓኒዚያን ስለሆነ ኤሻን ላይ ቮላታይል ሊሆን ይችላል። ነገር ግን ፕሮ የሆናችሁ ስትሄዱ ማርኬቱ ጋር እየተግባባችሁ ስትሄዱ ወደ ጎልድ ስትመጡ ወደ ሲልቨር ስትመጡ ወይ ደግሞ ሃርድ የሆኑትን ከረንሲዎች ስትጠቀሙ ለምሳሌ ዩሮ ዩኤስዲ ኦር ጂቢፒ ዩኤስዲ ስትጠቀሙ ትሬዲንግ እንትናችን የሚፈቅድልን ማን ጋር ይሆናል ማለት ነው? ለንደን እና ኒውዮርክ ሴሽን ላይ ይሆናል ማለት ነው። ምክንያቱም ለምንድን ነው ከተባለ በቃ እነዚያ ቮላታይል ናቸው ማለት ነው። ስቶፕ ሎሳችንም ትሪገር ለመደረግ ወይ ቴክ ፕሮፊታችንን በደንብ ሴኩር ለማድረግ እነሱ በጣም ቤስት ስለሆኑ ለንደን እና ኒውዮርክ ሴሽኖችን ቹዝ እናደርጋለን ማለት ነው። ከአንድ ትሬዲንግ ስትራቴጂ ባጭሩና በትንሹ ኢንክሉድ ማድረግ ያለባቸው እነዚህ ነገር ናቸው ማለት ነው። አሁን ሶስተኛው ደግሞ ሪስክ ማኔጅመንታችን ማለት ነው። አንድ ሰው ትሬድ እያደረገ እስከሆነ ድረስ ካፒታሉን አመዛዝኖ ምን ያክል ኢንቨስት ማድረግ አለበት፣ ምን ያክል ደግሞ ሪቴን አድርጎ ማቆየት አለበት የሚለውን ነገር በደንብ ማወቅ አለበት ነው። $100 አካውንት ያለህ ሰው ከሆንክ $100 በአንድ ትሬድ ማቃጠል የለብን። እንዴት ነው ሪስክን ማኔጅ የምታደርገው? አሉ እንደየ አካውንቱ ማለት ነው። ፎር ኢንስተንስ ሎት ሳይዝህን ዝቅ ታደርገዋለህ ከአካውንት ጋር በሚመጣጠን መልኩ ማለት ነው። አሁን ለምሳሌ $100 አካውንት አለህ እንበል። ያንተ ደግሞ ስቶፕ ሎስ ሞስትሊ የምታደርገው 50 ነው እንበል። ማክሲመም ከ50 በላይ ስቶፕ ሎስ አታደርግም። ኦር ደግሞ 10 ስቶፕ ሎስ ማድረግም ትችላለህ። 10 እናድርገው ለኤግዛምፕል እንዲሆን 10 ፒፕስ ስቶፕ ሎስ ሞስትሊ ትሪገር አውት ይሆናል። አይመከርም፣ ለሰዎች አይመከርም። 10 ፒፕስ እናንተ እንደ ቁም ነገር አድርጋችሁ 10 ፒፕስ እንዳታደርጉት። 50 ይሁን ችግር የለም። የ50 ፒፕስ 0.01 ስንገባው ስንት ይሆናል ማለት ነው? $5 ነው። ስቶፕ ሎሳችን ከተነካ ወይ ደግሞ ከከሰርን $5 ይሆናል ማለት ነው። ከ100 $5 ስንቀነስ $95 ማለት ነው። ስንት ቻንስ ይኖረናል አሁን እዚህ ጋር? እሱን በደንብ አስተውሉ። ከዛስ ሌላ እንቀጥል። 0.1 ሲሆን ስንት ይሆናል ማለት ነው? $50 ይሆናል ማለት ነው። $100 የነበረ አካውንት $50 ሆነ። መጨረሻ ላይ 1 ፒፕስ ሲሆን ደግሞ ኦልሞስት አካውንት ብሎ ይሆናል ማለት ነው። ምክንያቱም $500 ስለሆነ ሪስክ የምታደርገው። በዚህ መሰረት ሪስካችን ከአካውንታችን ጋር ብከስርስ፣ ሁሌም ባገኝስ ሳይሆን ብከስርስ ስንት ይሆናል የሚለውን አመዛዝነን ማወቅ አለብን ማለት ነው። ብከስርስ ስንት ይሆናል የሚለውን ይህ ነው ሪስክ ማኔጅመንት በደንብ ዲል አድርጎ የሚያስረዳን ማለት ነው። ኦልሞስት የዛሬዋ ክላስ ያን ያክል ብዙም አይደለችም። ሪስክ ማኔጅመንታችን በምን አድርገን ኢምፕሩቭ ማድረግ እንችላለን ወይ ደግሞ ምን ነገሮችን ኢንክሉድ ያደርጋል የሚለው ደግሞ አሁን እዚህ ጋር ስላይድ በደንብ አስረዳችኋለሁ። ኦኬ፣ የመጀመሪያው ሎት ሳይዝ ነው። ሎት ሳይዝ ማለት መደብ ማለት ነው። ስቶፕ ሎሳችሁን ፒፕስ እንዴት
እንደሚለካ ከዚህ በፊት የነበረው ክላስ ነግሬያቸዋለሁ። ወይ ደግሞ ፒፕስ ምን ማለት ነው ማለት ነው። ፒፕስ ማለት ከአንድ ፕራይስ ከሌላኛው ፕራይስ ያለው ሙቭመንት ማለት ነው እና የሙቭመንት ልዩነት ማለት ነው። አሁን ጎልድ ላይ ፒፕስ እንዴት እንቆጥራለን? ሌላ ነገር ላይ እንዴት ፒፕስ እንቆጥራለን? እንደየ ከረንሲውና እንደየ ፔሩ ይለያያል። ነገር ግን ፒፕስ አሁን ለምሳሌ ይሄኛውን ቢትኮይን ነው። የቢትኮይን ይለያያል። የዩኤስ ዶላር እና ስዊስ ፍራንክ የፎሬክሶች ይለያያል። የጎልድም ይለያያል ፒፕስ አቆጣጠሩ ማለት ነው። የጎልድን ዝም ብለን ብናየው አንድ ትሬድ ገባን እንበል። ምክንያቱም እዚህ ጋር ኤኤምኤ ሪጀክሽን ነገሮች አሉ። 3 ካንድል እዚህ ጋር ሪጀክት አድርጎታል። ኤኤምኤያችን 15 ሚኒት ላይ 3 ካንድሎች ሪጀክት አድርጎታል ማለት ነው። እዚህ ጋር ባይ ገባን እንበል። ኤግዛምፕል ያክል እዚህ ጋር ባይ ስንገባ ላይክ ቲፒያችን እዚህ ጋር አረግን እንበል። እዚህ ላይ ቲፒያችን ላይ ያስቀመጥን። እዚህ ጋር ምን አለ? ስቶፕ ሎሳችን አለ። እዚህ ጋር ሲሆን 50 ፒፕስ ሆነ ማለት ነው። ይሄን 50 ፒፕስ ምን ማለት ነው? ታሰምራለህ ማለት ነው። እዚህ ጋር አንድ አለ፣ እዚህ ጋር 2 አለ። እዚህ ጋር ሜጀር ቱ ላይ እናመጣና ከዚህ እስከዚህ ያለው እዚህ ጋር የምታዩት ከሁለቱ መስመር መካከል ያለው ልዩነት ማለት ነው። ሜጀር ቱር አምጥተንም ሜጀር ማድረግ እንችላለን ማለት ነው። እዚህ ጋር አያችሁት? ከዚህ እስከዚህ ያለው ልዩነት ማለት ነው ፒፕስ። እንደየፔሩ አቆጣጠሩ ይለያያል ብያችኋለሁ። እንደየከረንሲ ይለያያል ብያችኋለሁ። እናንተ ትሬድ የምታደርጉት ከረንሲ እንዴት ፒፕስ መቁጠር እንደምትችሉ ኦንላይን ላይ በጣም ብዙ አለ፣ ዩቲዩብ ላይም ብዙ አለ ማለት ነው። እዚህ እንደዚህ የምታዩት 50 ፒፕስ ስቶፕ ሎስ አለኝ። ቲፒ ደግሞ ስንት ነው ማለት ነው? 4.56 ወይ ደግሞ 4.70 ይሁን 4.80 ይሁን ማለት ነው። 4.80 እንትን አለኝ ቲፒ አለኝ። 4.80 ቲፒ ነካ። ይህኛው 50 ፒፕስ ስቶፕ ሎሴ እንደየእንትኑ ይለያያል ብያቸው፣ እንደ ሎት ሳይዝ ይለያያል ብያቸዋለሁ። 0.01 ወይ ደግሞ ማይክሮ ሎት፣ ሚኒ ሎት እና አንደኛው ሎት ምን ነበረ? ኦኬ ጥሩ ማለት ነው። ማይክሮ ሎት ስገባ 0.01 ሎት ስገባ 50 ፒፕስ ነው። 50 ፒፕስ ከስንት ጋር ነው የማባዛው? 0.01 ሳንቲም ነው የማባዛው። አይ ቲንክ ሶ ያ 0.1 አይ ቲንክ ሶ ያ በአንድ ሳንቲም ነው የማባዛው። በአንድ ሳንቲም ይባዛል ማለት ነው። ሞስትሊ የምጠቀመው ምንድነው 50 ፒፕስ በተለምዶ ብዙ ጊዜ ትሬድ ስለማድረግ በሳንቲም እያባዛው አይደለም ትሬዱን የማደርገው። የነጥብ ጨዋታ ስለሆነ አንድ ነጥብ ወደዚህ እያስገባው ስለሆነ ነው ጨዋታው። እናንተ እንዲገባችሁ ግን በሳንቲም እናባዛዋለን ማለት ነው። በአንድ ሳንቲም እናባዛታለን። ማይክሮ ሲሆን፣ ሚኒ ሲሆን ደግሞ ምን እናደርገዋለን? ሚኒ ሲሆን ደግሞ በአንድ እናደርገዋለን። ስታንዳርድ ሲሆን ደግሞ በ10 እናባዘዋለን ማለት ነው። ይሄኛው 50 ፒፕስ ሲሆን ይሄንን 50 ፒፕስ ስቶፕ ሎሴ አሁን ለምሳሌ ቲፒ ነው የነካልኝ። እዚህ ጋር ግን ስቶፕ ሎስ ቢነካብኝ ምን ነበር የሚሆነው? $100 አካውንት ካለኝ ያ $100 በማይክሮ ገባሁት እንበልና ማይክሮ ስገባው 50 ፒፕሱ ወደ $5 እበላለሁ ማለት ነው። በማይክሮ $5 ተበላ ማለት ነው። እሺ $5 በሚኒ ሎትስ? ሚኒ ሎት በስንት ነው የምናባዛው ብያቸዋለሁ። በአንድ ስለምናባዛ $50 ይሆናል ማለት ነው። ኦኬ ስታንዳርድ ሲሆን ደግሞ በ10 ነው የምናባዛው። ስንት ሆነ ማለት ነው? 500 ሆነ ማለት ነው። እዚህ ሎት ሳይዝ ልዩነት የሚያመጣው $100 አካውንት ያለው ሰውዬ ቢበላ ዶላሩን ቢበላ እያየህ እንግዲህ ልዩነቱ እንደ የሎት ሳይዙ ይለያያል ማለት ነው። በዚህ ከሆነ $95 ይቀረዋል። ስንት ትሬድ ማድረግ ይችላል ማለት 95 ለ5 አካፍላችሁ አግኙት። ይሄኛውስ $50 ሲበላ 50 ይቀረዋል። አንድ ትሬድ ብቻ ቴክ ያደርጋል ማለት ነው። ይሄኛው 500 ሲሆንስ ጭራሹም ካለው አካውንት በላይ ሄዷል ማለት ነው። ጭራሽ ሙቭ የማያደርግለትም ቶሎ ይበላል፣ ቶሎ ከማርኬት ይወጣል ማለት ነው። ብዙም አይቆይም ለማለት ያክል ነው። ኦኬ ሎት ሳይዝ ላይ ያለን ትምህርት ይህን ይመስላል ማለት ነው። ሎት ሳይዝ ምን ማለት ነው? መደብ ማለት ነው። በአጭር አማርኛ መደብ በሚለው
እናሳያለን ማለት ነው። ስቶፕ ሎስ ምን ማለት ነው? ከዚህ በላይ አልክሰር ማለት ነው። እዚህ ጋር እንዳሳየዋቸው አንድ ትሬድ ቴክ ስናደርግ ስቶፕ ሎስ ማለት ባይ ፖዚሽን ምን ማለት ነው? ሲረክስ ገዝቶ ሲወደድ መሸጥ እንደተባለው ይረክስ ይወደዳል ብለን ገዝተን ጭራሹ ከረከሰ ከሰርን ማለት ነው። የ10 ብር ማስቲካ 20 ብር ይገባል ብለን 10 ብር ገዝተን ጭራሽ 5 ብር ከገባ ከሰረ ማለት ነው። አይ በቃ እኔ ከ5 ብር በታች እንዳይወርድ 5 ብር ሲሆን ሽጥልኝ ማለት ነው። ስቶፕ ሎስ በሴል ፖዚሽንም ዘሴም አስትሩ ምን ማለት እንደሆነ ስለነገርኳችሁ ተመልሳችሁ ቪዲዮን እዩት። ቴክ ፕሮፊት እና ስቶፕ ሎስ ምን ማለት እንደሆነ ማነው ሴል ፖዚሽን እና ሎንግ ፖዚሽን ምን ማለት እንደሆነ ማለት ሪስክ ቱ ሪዋርድ ሬሾ ወይ ደግሞ አርአር የምንለው ሞስትሊ ምን ማለት ነው? ይህን የምትራት ነው እዚች ጋር የምትጻፈው ሪስክ ቱ ሪዋርድ ሬሾ ማለት ነው። አሁን እዚህ ጋር ስንት አስይዤ ነው? ኦልሞስት የኛው ስንት ነው? 70 ፒፕስ 73 ፒፕስ ነው እና ወደ 50 ፒፕስ እናምጣው። አሁን 50 ፒፕስ ሲሆን ይሄኛው ደግሞ ስንት ይሆን? 400 ይሆን አናቱ ላይ ይሆን? ኦኬ 406 ይሆን። 406 ሲሆን $5 አስይዤ ስንት አባዛዋለሁ ማለት ነው? $5 አስይዤ $40 ማግኘት ማለት ነው። አንዱን አስይዤ 8 ማግኘት 5 ብር አስይዘህ 40 ብር እንደ መብላት ማለት ነው። አራር ማለት ይሄኛው ነው ማለት ዝቅ ባረግነው ቁጥር ስንት ይሆናል ማለት ነው? አንድ 1 2 3 ስናደርገው ምን ይሆናል ማለት ነው? እዚህ ጋር $5 አስይዤ 15 ይሆናል። አራሩ ስንት ይሆናል ማለት ነው? አንድ አስይዘህ 3 እንደ መብላት ማለት ነው። ይሄ ማለት ነው አራር ማለት። ሊቨሬጅ ላይ ስንገባ ደግሞ ምን ማለት ነው? ፈንድድ አካውንቶች አሁን አብዛኛው ጊዜ ስናያቸው 5000 ተባለ እንጂ መክሰር የሚቻለው $500 ለምን? $4500 እኮ አለ። ለምን እሱን ያክል ዜሮ እኮ አልሆንክም? ምክንያቱም የሚፈትኑ $500 አካውንት ሰጥተው በሊቨሬጅ ነው የሚጨምሩት ብሩን ማለት ነው። ላይክ ብርህን ማባዛት ማለት ነው። ምክንያቱም በቀደም ቪዲዮም እንዳስረዳኋችሁ $100 ቢኖራችሁ የምትገቡበት ሎት ሳይዝ አላስገባም ሊላችሁ ይችላል ማለት ነው። ተረዳኝ። $10 አካውንት ኖሮ በአንድ ሎት ሳይዝ ልግባ ብትለው አያስገባም። ነገር ግን ሊቨሬጅ ሲኖርህ 1 to unlimited 1 to 2000 እንደ የብሮከሩ ይለያያል። ይህ ሲሆን ምን ይሆናል ማለት ነው? ያንን ሎት ሳይዝ ትሬድ ማድረግ ትችላለህ። ነገር ግን ወደ ማርኬት ወደ ስቶፕ ሎስ እየሄደ ሲሆን ልክ $10 እንደከሰር ከአንተ ምን ትሆናለህ ማለት ነው? ትሪገር አውት ትሆናለህ ወይ ደግሞ ያልቃል ማለት ነው ትሬዱ። አንተ ትከስራለህ ማለት ነው። ብርህን ማባዛት እንደዛ ነገር ማለት ነው። ይሄኛው ያን ያክል እንትን ማድረግ ኢንፋሳይዝ ባታደርጉበትም ኖርማል ነው። ምክንያቱም የብሮከር አመራረጣቸው ነው። የብሮከሩ እንትን ስለሆነ ይለያያል ማለት ነው። አፎርደብል ኤንድ segregated capital ማለት ነው። when starting out your account balance should be money you can afford to lose completely without it affecting your life ማለት ነው። ይህ ነው የምላችሁ። ቤት ሽጠህ መኪና ሽጠህ ትሬድ ስትገባ ምን መሆን አለበት ማለት ነው? እሱን ብሩን ብታጣው ህይወትህ ላይ ያን ያክል ጫና የማይፈጥር መሆን አለበት ማለት ነው። መኪና ሽጠው እንደዚህ ትሬድ የሚያደርጉ ልጆች አሉ። ከዛ ብራቸውን ይበላሉ፣ ዜሮ ይሆናሉ ማለት ነው። ይሄ ህይወታቸው ላይ ችግር አያመጣም ነው የምትሉኝ? በጣም ችግር ያመጣል። ለዚህ ነው ትሬድ ጀምሩ፣ ስራችሁን አትልቀቁ። ከስራ ጎን ለጎን ነው። እኔ ስቲል ነው በጣም ብዙ ምሰራችሁ ስራዎች አሉ። ቲክታክ ፔጆች ላይም ካያችሁ ትሬደር ሆነ ለምን ሁሉ ሰው አልጋ ባልጋ ነው የሚመስለው እኔ በትሬዲንግ ራሴን ቻልኩ እንጂ የራሴን ወጪ መሸፈን ቻልኩ እንጂ ለመንቀሳቀስ የሚሆነኝ ብር ሰራሁ እንጂ ቤተሰብ አላስቸግርም እንጂ ስቲል ነው በትሬዲንግ እንደሌሎቹ አሁን ትሬደሮች እንዳሉ ዱባይ ቤት የለኝም። ተረዳኝ። ዱባይ መኪና የለኝም። ለዚህ ነው ትሬዲንግ ፉል ታይም ስራ እስካልሆነ ድረስ ስራህን አትልቀቅ። ወይ ደግሞ እዛ ላይ ትሬዲንግ ላይ ዲፖዚት የምታደርገው አካውንትክ ምን መሆን አለበት ማለት ነው? ህይወት ላይ ተጽዕኖ የማያደርግ ብር መሆን አለበት ነው ማለት ነው። እናንተ የምመክራችሁ ምንድነው? ስራችሁን እየሰራችሁ ከስራችሁ ጎን ለጎን ይህንን ትሬድ ብትማሩና ብትሰሩ ከስራችሁ በተጨማሪ ምን ይሆናችኋል ማለት ነው? ገቢ ይሆናችኋል ማለት ነው። ሰው ቤተሰብ የምታስቸግሩ ሲሆን ቤተሰባችሁ ታሳርፋላችሁ። ቢያንስ የልብስ የጫማና የትምህርት ወጪ የትራንስፖርት ወጪ ከቻላችሁ ቤተሰብ በጣም ሪሊፍ ነው ማለት የሚሆነው። በጣም ያርፋል ቤተሰብ። ከዚህ አንጻር እንድታዩት ነው እንጂ ትሬዲንግ ላይ
ሚሊዮነርን ባንዴ ለመሆን አይደለም፣ ቀስ በቀስ ነው እሱ ጆርኒው፣ ቀስ በቀስ ነው ማለት ነው። ሶ ትሬዲንግ ላይም ብር ልክ እንዳገኛችሁ ብሩ እንዲቀሳቀስ ማድረግ ነው እንጂ አንዳንድ ነገሮች ላይ ኢንቨስት ማድረግ መጨረሻችሁም ሊያምር ይችላል ማለት ነው። ሶ እኔ ትሬድ ላይ ኢንቨስት አደረኩና ቼን ገዛው ወይ ደግሞ ሀብል አሁን እንደምናያቸው ቼን ገዛው። ሶ ምንም ለእኔ ቫሌ የለውም ቼን መግዛቱ፣ ተረዳኸኝ? የሰራሁትን ብር ግን ባንቀሳቀሰው ቢዝነስ ባረገው ሱቅ ብከፍትበት ወይ ሌላ ነገር ብጀምርበት ለእኔ ምን ይሆናል ማለት ነው? ያንን ትሬዲንግ ብሩ ተንቀሳቀሰልኝ ማለት ነው። ቢያንስ ትሬዲንጉ እንኳን ባልቀጥልበት በትሬዲንጉ ባገኘሁት ብር ደግሞ ቢዝነሴን ጀምሬያለሁ፣ በዛ ቢዝነስ መኖር እችላለሁ ማለት ነው። ሶ ከዚህ ጋርም የተያያዘ ጠለቅ ያለ ስልጠና ሰጣችኋለሁ ማለት ነው። ምክንያቱም እኔ ያው የቢዝነስ ተማሪ ስለሆንኩ ማለት ነው። ከዛ አንጻር ነው ማሳያችሁ። ኦኬ ማርኬትስ ዶንት ኦልዌይስ ቢሃቭ ኖርማሊ ማለት ነው። ዩ ኒድ ሩልስ ፎር ዋት ዱ ቱ ዌን ቲንግስ ዶንት ጎ አስ ዩ ዋንት ማለት አሁን ስላችሁ የነበረው ነገር ነው ማለት ነው። ኮንቲጀንሲ ፕላንስ ማለት ነው። አሁን ፎሬክስ ሁሌም ላይ አስተማማኝ ነው አይባልም። ላይሰራልህ ይችላል። ማርኬቱ ጭራሽ ከስትራቴጂ ጋር ላይናበብ ይችላል። አዛት ታይም ልከስር ይችላል ወይ ደግሞ ልገደው ይችላል። ትሬድ ከዚህ በኋላ አላደርግም ማርኬቱ እስኪስተካከል ድረስ ብለህ ማለት ነው። ሶ አዚስ ታይም ምንድን ነው የምታደርገው? አንተ ትሬድ የማታደርግ ከሆነ ገቢ የለህም ማለት ነው። ሶ ሌላ ገቢ ያስፈልግሃል ማለት ነው። ለዚህ ነው አሁን ትሬዲንግ ላይ የተገኘው ብር ዱባይ ማልሄድበት ማልዝናናበት ምክንያት ይሄ ነው። ብሩ ተቀምጦ ሌላ ቢዝነስ ራን ባረግበት አሁን እንዳልኳችሁ ማርኬቱ ጋር አብረን መሄድ ባንችል ወይ ደግሞ የሆነ ያክል መግታት ቢኖርብኝ ትሬዲንጉን በዛ ቢዝነስ ራን ማድረግ እችላለሁ ማለት ነው። ከዛ በኋላ ጭንቅላታችሁ ላይ ሳላችሁት ነገር ይደርሳል ማለት ነው። ዱባይ ቤት መግዛቱ፣ ዱባይ መዝናናቱ፣ መኪና መግዛቱ፣ ቼን መግዛቱ፣ ልብስ መግዛቱ፣ የቅንጦት ላይፍ መኖሩ ከዛ በኋላ ይኖራል ማለት ነው እንጂ ኦንሊ ትሬዲንግ ላይ ሪሊ አድርጋችሁ እኖራለሁ አይባልም። ምክንያቱም እንዳሰባችሁ ላይሄድ ይችላልና አዛ ታይም እናንተ ነው ተጎጂ የምትሆኑት ማለት ነው። ለዛ ነው ትሬዲንግ ላይ የምታገኙት ብር በቀጥታም ሆነ ተዘዋዋሪ ማንቀሳቀስ አለባችሁ የሚባለው ማለት ነው። ላይክ ብር ሰርቶ ማስቀመጥና ላይክ ብሩን ስፐንድ ማድረግ የማይገባችሁ ለዚህ ነው። በሌላ ቪዲዮ ደግሞ ይሄን እንመለስበታለን ማለት ነው። እንደ ድንገት ከሀሳባችን ጋር ስለምትሄድ ማለት ነው። ሶ ትሬዲንግ ጋር አብረን ባትሄዱ ወይ ማርኬቱ ጸባይ ቢቀያየርባችሁ አስ ኢመርጀንሲ ደግሞ ማስቀመጥ ያለባችሁ ነገር አለ ማለት ነው። እቅድ አላችሁ ማለት ነው። ይሄን ለማድረግ ፈልገው ነው። መጨረሻው ደግሞ ሪከርድ ኤንድ ኪፒንግ ፕላስ ሪቪው ማለት ነው። ይህም ማለት ነው ጆርናል ማድረግ ማለት ነው። ኪፒንግ ኤ ሪከርድ ኦፍ ዩር ትሬድስ ኢዝ ኖት ኦፕሽናል ማለት ኢትስ ዋን ኦፍ ዘ ሞስት ኢምፖርታንት ፓርትስ ኦፍ ትሬዲንግ ማለት የሰው ልጅ ከስተቱ ነው የሚማረው። ትሬድ ስታደርጉ ዊንም ሊሆን ይችላል ሎስም ሊሆን ይችላል ማለት ዊን ሲሆን ዊን እንዲሆን ያገዟችሁ ነገሮች ምን ይኖራሉ ማለት ነው። አብረው ያገዟችሁ ነገሮች አብሮ ይኖራሉ ማለት ነው። እነዛ ለቀጣይ ትሬድህ ደግሞ አጋዥ ይሆናሉ። ስከስር ደግሞ የከሰርክበትን ምክንያት በደንብ ታውቀዋለህ፣ ታጠናዋለህ። ቀጣይ ላይ ላለመድገም ትሞክራለህ። ከዚህኛው ትሬድ ጋር የሚመሳሰል ባህሪ ያለው ኦፖርቹኒቲ ብታገኝ ደግሞ አቮይድ ታደርጋለህ ማለት ነው። ምክንያቱም ሊያከስር ስለሆነ ስለምታውቀው ማለት ነው። ስለዚህ ይህን ትሬዲንግ ጆርናል እንዴት ማድረግ እንደምትችሉ አሳያችኋለሁ። ኦልሞስት ኖሽን ላይ ነው እንደዛ ነገር የምናደርገው። ትሬድ ጆርናል የምናደርገው ኖሽን ላይ ነው። ዌብሳይት ነው። ክሮም ላይ ገብታችሁ ኖሽን ብላችሁ ሰርች ማድረግ ትችላላችሁ። ሳም ፖይንት እኔም ላሳያችሁ እችላለሁ። ኖሽን ብላችሁ ኖሽን ብላችሁ ትገባላችሁ ማለት ነው። ኦኬ አካውንት በዚህ እንችላለን ለማለት አካውንት እንዴት ሴትአፕ እንደምታደርጉ አሳያችኋለሁ። ኦልሞስት አሁን ወይ ሎግ አውት ብዬ ነው ወይ አስብሎኝ ነው ወይ ሌላኛው አካውንቴ ላይ ነው። እሱን ስለማላውቅ ነው ከረንትሊ። ግን ኖሽን እንዴት አድርጋችሁ እንደምታደርጉ አሳያችኋለሁ። ላይክ ዌብሳይቱን ግን እንድታዩት በቃ ኖሽን ማለት ይሄኛው ዌብሳይት ነው ማለት ነው። ምን ለማድረግ ነው የሚያገለግላችሁ? ይሄኛው ማለት ትሬዳችሁን ምን ለማድረግ ነው? ትሬዳችሁን
ጆርናል ለማድረግ ነው ማለት ነው። ሶ ዊ ካን አጌን ቼክ ላድርግላችሁ በዛኛው እንደገና እዚህኛው አካውንት አይ ቲንክ ሶ ኖሽን ኦኬ ሎጋውት አስብሎኛል ማለት ነው። ሶ የትኛው አካውንት እንደሆነ ሰርች አፕ አድርጌ እምነግራችሁ ይሆናል ማለት ነው። ኢን ጀነራል በቃ ኖሽን የሚባለው ጆርናል ለማድረግ ነው። የገባናቸውን ትሬዶች የምንመዘግብበት ነው። ስለ ትሬዱ ጠቅላላ መረጃ የሚያስቀምጥልን ነው። ይህ ነው ጆርናል ማለት። ከሞላ ጎደል የዛሬው ኮርሳችን ይመስል ነበረ። አጠር ያለች ቪዲዮ ናት። ኦልሞስት 31 ደቂቃ ነው። ሀሳብ አስተያየት ካላችሁ ሰፖርታችን ላይ መታችሁ ማናገር ትችላላችሁ። መልካም ጊዜ ይኖላችሁ። ይመቻችሁ።